በአዲስ መልክ የቀረበ የኮሜዲ ስራ ነው። አሁን ማቀርብላችሁ የድሃ ለቅሶና የሀብታም ለቅሶ። የድሃ ለቅሶ በጣም ነው የሚያሳዝነው። ጥሩምባ ይጮሃል። ጡት 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 ጡት። አቶ ከሌ ስለሞቱ የቀብር ስነ ስርዓቱ አቦ ነው። ገናሽ ከተገኘ ይቀበራሉ፣ ካልተገኘ እዛው ይደርቃሉ ተባለ። የድሃ ለቅሶ በጣም የሚያሳዝነው ልጁ መጣ ጉድጓድ ላይ ቢጠብቅ ሬሳው አይመጣም፣ ቢጠብቅ ሬሳው አይመጣም። እዛው ሐሜት ጀመረ። ይሄ ልጅ እኮ በሕይወት ዘመኑ ቀጠሮ አያከብርም ሲል ሬሳው አልመጣም። እድሜው ረጅም ነው፣ የሬሳ እድሜ ረጅም። ከዛ ደግሞ ጉድጓድ ይገባሉ የሚል የሚገባ እኮ የለም፣ ዛቻ ብቻ። ከዛ በኋላ ለቅሶውን የጓደኛችን ቀበርና የሀብታም ልጅ እዚህ አካባቢ ነው አባት የተቀበረው ብሎ ሳይ በእብነ በረድ አበባ አለ፣ ሽታው የመኪና ሽታ ምናምን ብሎ አለው። መስተዋት ነው፣ ስክሪን ተደርጎለታል። ሰውየው እንደዚህ ብለው በሕይወት ዘመናቸው በብሔራዊ ቲያትር ሲያገለግሉ የነበሩ አቶ ምናምን በእብነ በረድ ልጆቻቸው አሰሩላቸው። የኔም አባት እዚህ አካባቢ ነው የተቀበረው ብሎ በፈልግ ሬሳውን በፈልግ ምን ምልክት አላቸው ብለዋለሁ። ሩጫዬን ጨርሻለሁ፣ እግር የላቸውም እኮ ሰውየው። ሩጫዬን ጨርሻለሁ ተብሎ አንገታቸው ላይ ብረት አለ። ሳይ እሱም የለም ብረቱ ተነቅሎ ሌላ ሰው ገብቶበታል። አንተ ድሮም አባት እግረኛ ነበሩ፣ ላይኛው አቦ ሄዶ ይሆናል። ከዛ ደግሞ እራት ለመብላት አንዱ ሁለት ስንቃሪያ ይዞ ቁጭ አለ። ቢጠብቅ እራት አይቀርብም። ቢጠብቅ 2 ሰዓት ሆነ፣ ቢጠብቅ 3 ሰዓት ሆነ። ንሳ አባት እየሉ አባ እችን ቃሪያ ያዙ። ለምን ልጄ ለምን እራት ያባላውታል? አይ ልጄ ሟቼ ሞተው በረሃብ ነው። ሀብታም ሲሞት በሬም አለ፣ ቢራም አለ፣ በደሌ ቢራ አለ፣ ሀረር ቢራ አለ፣ ጊዮርጊስ ቢራ አለ። እዛ አካባቢ ቢራ ድንኳን ላሉት ይሰጣቸው ይባላል። በዚህ ደግሞ የቤተሰብ የተከሸነ በደሌ ስፕራይት አዋሽ የተከሸነ ከዛ ሀባቡ ብድግ ቁጭ ከዛ ይቀዳል። ኧረ እንዴት ነው አሁን ከመብላታችን በፊት አይደለም፣ ከመብላታችን በፊት አንድ ፍየል እስኪ ጣልበት ይባላል። ፍየሉ ላይ አንድ ላት ጣል ይደረግ ይላል። መጣሻው ጎረድ ይገባል። ውይ ሲል እንጀራ ተከናልቦ ይመጣል። አቤት 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 አቤት! የግራዝማች ድጋሚ ሙት አይባልም እንጂ ይሄ ለቅሶ ቢደገም ጥሩ ነው። አንዱ ባህል ላይ ከዛ በኋላ ጎድን ተሰጠ። ጎድኑ ይኸው እንደዚህ ፒያኖ ይመስላል። እስኪ በረንበራስ ያዝ፣ ግራዝማች ያዝ ቢላውን። ከዛ በኋላ እንደዚህ ያደረጉና ግራዝማች ፈርጡን ሲጥሉት ጮመው ጥልቅ አላለም። ማኘክ አያስፈልግም፣ ወጋ ነው። ቅባቱ በዚህ ሲመጣ በዳቦ ጥርቅ። ከዛ አንዱ ደግሞ መጣ። አልሰማሁም ሲል ካልሰማ እንዴት መጣ? እሳቸው መሞቱማ መሰማት አለበት። እናቴ ሲል ኧረ ሞቱ ሻምበል ነው። እንደ እናቴ ነው የማያቸው። እና በጣም ዲፍረንት አለው የሀብታምና የድሃ ለቅሶ። ወደ ሀብታምና የድሃ ሰርግ ደግሞ ልውሰዳችሁ።